ሰላም እንዴት ናችሁ ውድ ተከታታዮቼ? ዛሬ የኩከምበር ሰላጣ እንዴት በቀላሉ ቤት ውስጥ ባለን ግብአት እንዴት መስራት እንደምንችል እኔ እንዴት አድርጌ እንደሰራው አካፍላችኋለሁ። በ3 ደቂቃ ብቻ የሚደርስ ነው። ስለዚህ ተከታተሉኝ እስከ መጨረሻ አብራችሁኝ እንድትቆዩ ጋብዛችኋለሁ። በመጀመሪያ ኩከምበር እንደዚህ ድቅቅ አድርገን እንከትፋለን። ያው ብዛቱ እንደምንፈልገው አድርገን ማለት ነው። ከዛ በመቀጠል ቲማቲም አንድ አባን የተጠቀምኩት። ያው እናንተ የምትፈልጉትን ያክል በተመሳሳይ ቅርጽ እንደዛ ደቀቅ አድርገን እንከትፋለን። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛችኋለሁ። ትንሽ ጠፍቼ ስለነበረ አልጎሪዝሙ የሆነ ነገር ሆኗል፣ ብዙ ቪው እያገኘ አይደለምና ላይክ፣ ኮሜንት፣ ሼር እያደረጋችሁ ቻናሉን ትንሽ እንድታነቃቁት ጠይቃችኋለሁ። ቲማቲም ከከተፍን በኋላ ደግሞ ፐርስሊ ድቅቅ አድርገን ትንሽ ፐርስሊ እንጨምራለን። ከዛ አቮካዶ እኔ ግማሽ ነው የተጠቀምኩት። ያው እናንተ ከፈለጋችሁ ሙሉን መጠቀም ትችላላችሁ። እንደ ብዛቱ ከፈለጋችሁ ሁለት እንደምትሰሩት ግብአት ያው አመጣጥናችሁ ማለት ነው። አቮካዶ እንጨምራለሁ። ከዛ ቶፉ፣ ይሄን ደግሞ ከፈለጋችሁ በእጃችን ዝም ብለን እላዩ ላይ መጨመር እንችላለን። እኔ ግን እንደዚህ ቅርጽ ይዞ ሲከተፍ ደስ ስለሚለኝ ነው እንደዚህ አድርጌ የከተፍኩት። እሱንም እንጨምራለን። ከዛ ትንሽዬ ጨው፣ ትንሽዬ ቆንጆ በርበሬ፣ ከዛ ኦሊቭ ኦይል ሳናበዛ፣ ከዛ ሎሚ። ምን እንደሚያክል ሎሚውን ይሁልኝ፣ ብርቱካን ነው የሚያክለው ግን ጁስ አለው። የሎሚውን ጭማቂ በደንብ አድርገን እንጨምራለን። ከዛ ኮርን፣ የበቆሎ እንደዚህ ሬዲ ሆነውን ነው እሱን እንጨምራለን። አንድ ላይ ሚክስ። እንዴት ቀላል እንደሆነ ደግሞ እንዴት እንደሚጣፍጥ ልነግራችሁ አልችልም። አቮካዶ ሄልዚ ፋት፣ እነዛ ደግሞ ጥሩ ቫይታሚኖች ያሉት ናቸው። ከዛ ቶፉ ደግሞ ያው ፕሮቲን አለው። በቃ ይሄን በልተን ጥግብ ነው የምንለው። በዛ ላይ በጣም ጤናማ ነው። በጣም በቀላሉ በቃ በ3 ደቂቃ የምንሰራው ነገር ነው ቤት ውስጥ ባለን ነገር። እስኪ እንብላ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩት። አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ሌላ ጊዜ በሌላ ፕሮግራም እስክንገናኝ ባይ።